እነደረሰን እነዩ ጩፋን አይቶ ክርስቶስን የሚመስል ትውልድ ማን ነው? እንደዚህችን የምታክል ውሃ በሽብር የሚሸጡ ምን አለ እዚህ ውስጥ ስትላቸው መንፈስ ቅዱስ ይላሉ። ሰው እየሸጡ ያሉት መንፈስ ቅዱስን። እኔ ጠንቋይ ቤት ሲሄዱ እኮ ጴንጤዎችን አግኝቻለሁ። አዎ ጴንጤዎችን ጉሽሪን ከመጣ በኋላ የሱን ልምምድና የነሱን ትምህርት አይደለው ሲጠጡ አድረው ብለው የሚመጡት። የነቢያት ተቃዋሚ ነህ? እችን ከዚች በላይ የምታክል ብልቃት በ1000 ብር ይሸጡለታል። ካገኙ በ10,000 ብርም ይሸጡለታል። ስለዚህ ኮንፈረንሶችን የሚያዘጋጁት የሚሰበስቡትን ብር አስበው ነው። እንትን አሜሪካ ትሄዳለህ በርገር ትበላለህ ነው ትንቢት። ይሄን ሊያወራ ነው መንፈስ ቅዱስ የመጣው የምትለኝ። የሚሄዱበት ወቅት የቡና ወቅትና እንደገና የተለያየ ገንዘብ ገበሬው የሚያገኝበት ወቅት ላይ ነው። ፒቪስ በስሌት ነው። አሁን እኮ አውሮፓ ምናምን እነዩ ጩፋ የሚጋብዛቸው የለም። ነቅተዋል። ገበሬዎች በሬያቸውን እየሸጡ ነው እነሱን ጉባኤ የሚካፈሉት። ይሄ ነው ወንጌል እውነተኛነት። በሬውን ሸጠው፣ በጉን ሸጠው፣ ፍየሉን ሸጠው፣ ዘይት ገዝተው ቤቱ ሄዶ ባረካለሁ ብሎ ምንም ሳያገኝ ከስሮ ምንም ሳያገኝ ተታሎ እነሱ ገንዘባቸውን በማዳበሪያ ሰብስበው የሚመጡበት ጉዳይ ነው። ምንድነው? ሰዎች እየታነጹ ነው፣ እየፈረሱ ነው፣ እየፈረሰ ነው። ጆን ይሄን ግን ስትናገር ለራስህ አትሰጋም? እንደው የምሬን ነው። የአፍሪካኖችን የጥንቆላ ሲስተም እኮ ተከትለው ነው የጠፉብን። የቤተ ክርስቲያን አገልጋይ መሳሪያ ከታጠቀ እመነኝ እሱ የዳግሎስ አገልጋይ ነው። እግር ኳስን የሚናገርና የዓለምን ትርኪ ምርኪ ቤቲንግ እንዳትበሉ እንድትበሉ አሲዙ እኔ ተነብያለሁ የሚል ዱርዬ ማህበረሰብ እኮ ነው። በቃ በቴሌቪዥኑ ተፈውሷል ተብሎ ሰውየው ሞቶ 40 ወጥቶ ማስታወቂያ ግን እየተላለፈ ቴንኪ 2 ዓመት የታየነ ያውቃለሁ። ቸርች እንኳን እንደዚህ ሄደ ለማስፋፋት ስትሞክር እኮ ሴሚስ ያሻለን አስራት አለ መባ አለ ጥሩ ገንዘብ የሚሰጡ አሉ እኮ ነው የሚባለው። በአቅጣጫ ነው። yes ወደኛ አካባቢ ዘራይሉን በለን yes እንዴም በሁለት ከፍየዋለሁ እኔ ባይዘው ሁለት አይነት ጴንጤ ሁለት አርገዋለሁ። አራጴና ቆራጴ ይባላል። ደረሰ ላቆ ስትልሰማ እሱን ትቃወማለህ? ጨው የሚነግድ ሰው አይደል? እዩ ጩፋ ባለፈው ሲሳደብ ሰምተዋል? ደንቆሮች ሲል ደንቆሮ ብሎ የሚሳደብ ገሃነም ነው የሚገባው ይላል መጽሐፍ። ፊቸር ነው ትንቢት። ፊቸር የሚናገሩት ደግሞ አንዱም ሲሆን አላየንም። 3 ልጆች ትወልዳለህ ምናምን ብሎ ይሞታል ሰውየው። ካናዳ ምድር ላይ ጸልይላቸዋለሁ ብሎ ጋስታ ውስጥ ተከራይቶ ገንዘብ ሰብስቦ ጠፋ አሉ ይዞ ቀበቶ የ30,000 ብር ነው ይላል። ደቦ ጥብቅ ያለ እስኪኒ የወንድ ብልትን ፍጥጥ አድርጎ ቆይ ዋጋው ላይ እንምጣ እንጂ እዛ ታታ አረጋጋ ከዚህ በኋላ ምናምን ትዘብግ ይገባላል። ቢሊየነር 3 ቤት ሰራ 4 ቤት ምና አንተ ኪራይ ቤት ነው ያለው። ይሄ አከራይ አሰቃይተዋል። እኔም አንተም ምናምን ልንል እንችላለን በተጨነቅን ጊዜ። እኔ ልገራ ዩቹፋ በጣም ወደዋለሁ። እንደውም ስናገር ለሱ ሁሉ አስቤለት ነው። ገና ጩጬ ነው። ጩጬ ማለት በእድሜ አይደለም። ስፒሪቹዋሊ ነገር ምንም አልገባውም። ስላሴ 3 ሰዎች ቁጭ ብለዋል ያለ ሰው እኮ ነው። ቢማር ደስ ይለኛል። ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን በአለም ዙሪያ ያላችሁ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ ያላችሁን ሐሳቦች እንግዲህ በተለያየ ወቅት እያቀረብን ነው። እንደወደዳችሁም ሐሳብ እየሰጣችሁንም እንደሆነ በጣም እያመሰገንን ይሄ ፕሮግራምን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ለብዙዎች ተደራሽ እንዲሆን አድርጉ። ወቅታዊ ጉዳይ ላይ እናተኩራለን። እሱም በተለይ በፕሮቴስታንት ሃይማኖት ወይ በወንጌላውያን ቤተክርስቲያን ውስጥ አዳዲስ የሆኑ መረጃዎች አዳዲስ የሆኑ ነገሮች ቶሎ ይለቀቃሉ። ያንን ለማጥራት እንግዲህ የሚመለከታቸውን አካላቶች ወደ ስቱዲዮ እየጋበዝን እየጠየቅን ነው። ዛሬ የወንጌል አገልጋይ ዮሐንስ ታምራትን በአንድ ጉዳይ ወይ 1-2-3 ጉዳይ ላይ ትኩረት እናደርጋለን። ዮሐንስ ታምራት በወንጌል አገልግሎት ከአዲስ አበባ ውጭ ይታወቃል። በተጨማሪም ደግሞ ቲክቶክ የሚባለው ፕላትፎርም ከመጣ ጀምሮ እንግዲህ መስራች ከሚባሉ ከምናውቃቸው ከነ አቤላ ቡና ከነ ኤርሚያስ ጋር በቲክቶክ ረጅም ጊዜ ውይይት ያደርጋል። አሁንም ያስተምራል። በወቅታዊ ጉዳይ ላይ ከሱ ጋር ውይይት እናደርጋለን። እኔ እንግዲህ ጆኒ ነው ብለው ጆኒ እንግዲህ የሀሌታ ሚዲያ ስቱዲዮ እንግዳ ስናደርግ በፍጹም ፈቃደኝነት ስለተገኘ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ ስለጋበዛችሁ። እናመሰግናለን። እንግዲህ ሰሞኑን አንተ ራስህ በቲክቶክ ፕላትፎርም ላይ አንድ ነገር ስታጠራ ብዙዎቹን ያልገባንም በተለይ በዓለም ዙሪያ ያለው ህዝብ ሁሉ አልገባውምና ምን እንደተፈጠረ ስላልገባን እሱንም እንድታብራራለን ነው። ለምሳሌ ነብይ እዩ ጩፌ የአንድ ቤተክርስቲያን እንደ ትልቅ ባለስልጣን መደረጉ በተለያየ ሚዲያ ተነግሯልና በእርግጥ ነብይ ጩፌ ከሚያገለግልበት ውጪ የምን ቤተክርስቲያን ወይንም የምን ህብረት ባለስልጣን ነው የሚሆነው? ኦኬ ያው በጣም ብዙ ሰው አልገባውም፣ አልተረዳም። ምንድነው የተፈጠረው የሆነው ነገር
ዲቴል ምን ነበረ የሚለውን ያው ብዙ ሰው ያውቀዋል። እንግዲህ እዩ ጩፋ በካውንስሉ ግድ ተደርጎበት ነበረ። ለምን ከዚህ በፊት አላግባብ የሆነ አካሄድ ይሄድ ስለነበረ ካውንስሉ ሊመክረው ሊገስጸው ሲፈልግ እኔ ራሴ ካውንስል ነኝ፣ ማናችሁ እናንተ፣ እኔ ብቻዬን ካውንስል ነኝ እና ማነ እያንዳንድ ምድረ ካንሰር ደንቆሮ ምናምን የማይገባችሁ ምናምን እያለ ሲሳደብ በነበረው ሁኔታ ካውንስሉ ኦልሬዲ በመንግስት የተቋቋመ ስለሆነ ስልጣን ስላለው የኢትዮጵያን አብያተ ክርስቲያናት የሚወክል ነው ተብሎ በአዋጅ ቁጥር የተቋቋመ ስለሆነ እዩ ጩፋን ማገድ ችሏል ማለት ነው። ፍቃድ ሰጪም ስለሆነ አግዶት ነበረ። ከዛ በኋላ ከቆይታ በኋላ በብዙ ይቅርታ በብዙ ደጅ መጥናት እንግዲህ ከሀገርም ወጥቶ ነበረ። እዛ የወጣበት ምክንያት ቸርች ልከፍት ነው ምናምን ሲል ነበር። ግን እዚህ ጋር ውዝግቡ ስለነበር ከባድ ስለነበር የሚጠየቅባቸው ብዙ ነገር ስለነበሩ ነው የወጣው በነበረው። ከዛ ሲመለስ ቀጥታ በብዙ ይቅርታ በብዙ ሽምግልና በራሱም ፔጅ ያው ይቅርታ የሚመስል ነገር በማቅረብ በኋላ ላይ እግዱ ተነሳለት። እግዱ ሲነሳ እግዱ በተነሳ ማግስት ሳይቆይ ወዲያውኑ የፔንቴኮስታል አብያተ ክርስቲያናት ህብረት የሚባል አለ። የዛ ፕሬዝዳንት ደግሞ ፓስተር እሸቱ ይባላል። ያ ሰው ምን ያደርጋል? እዩ ጩፋን ምክትሉ አድርገው ይሾማል። እዚህ ላይ ለማጥራት ይሄ ፔንቴኮስታል የሚባለው እዩ ጩፌ፣ ሚራክል ተካ፣ ጄጬሮ ይሄ በቃ ብዙ በአስተምሮም በአገልግሎታቸው ያው አወዛጋቢ ልበል ጥያቄ የሚነሳባቸው የተሰበሰበበት ግሩፕ ነው ይባላል። እውነት ነው? በትክክል የኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ህብረት የሚባለው ህብረት መሪው እንደነገርኩ ፓስተር እሸቱ ይባላል። እርሱ ሰብስቦ የያዛቸው ጠቅላላ ዘይት ሻጮች፣ ሚራክል መን የሚሉ ለወንጌላን አብያተ ክርስቲያናት የመሰደብና ወንጌል እንዲቀል ወንጌል ሰዎች ጋር እንዳይደርስ ያደረጉ ብዙዎች ላይ ጥያቄ የሚነሳበት ታላላቅ ወንጀል የሚሰሩ ማለት ከወንጌል ውጭ የሆነ ነገር ወንጌላን አንገታቸውን የደፉበት ያፈርንበት ሰዎች የተሰበሰቡበት ስብስብ ነው የያዘው ማለት ነው ህብረቱ። እነዚህ ነው ሰብስቦ የያዘው። ከዛ ውስጥ ማን አለ? ቀጥል። ጆይ ጭሮ አለ፣ ሚራክል ተካ አለ፣ እዩ ጩፋ አለ፣ ሌሎች አሉ፣ ማይታወቁ አሉ። በየቲክቶኩ ላይ ፕሮፌት ብለው የለጠፉ ጠቅላላ እሱ ጋር ነው ያሉት። እነዚህን ሁሉ አቅፎ የያዘ ነው። እንግዲህ ምክትሉ ደግሞ ሚራክል ተካ ነበረ የዚህ ሰውዬ። ሚራክል ተካ ማለት አሁን ሰሞኑን ለእግር ኳስ የሚተነበየው ነው። ያ ለእግር ኳስ የሚተነበያለው የሚለው እየተነበየ አትበለው፣ ኦልሬዲ ያጭበረበረ ነው። ለምንድን ነው እንደዛ መደ? አይከብድም? ለምን ይከብዳል? ማለት አንድ እግር ኳስ ገምቶ መናገር ናይጄሪያ ምናምን ብትሄድ እኮ ጥንቆላ ቤት ብትሄድም ይሄን ይናገሩልሃል እኮ። ቤቲንግ ሲያስይዙ እኮ የሆነ ገምቶ የሚናገር ብዙ ሰዎች እኛ ብዙ መከራ ውስጥ እያለን ለህይወታችን ለሀገራችን ትንበያያል እግር ኳስ የሚሉ አሉ። ኳስ ምንድነው የሚሉ ሲጀመር ክርስትና አይደለም ይሄ። በክርስትና ውስጥ ትንቢት ማለት ቤተክርስቲያን እንድትታነጽበት ለቤተክርስቲያን የተሰጠ ጸጋ ነው እንጂ እግር ኳስን የሚናገርና የዓለምን ትርኪ ምርኪ ቤቲንግ እንዳትበሉ እንድትበሉ አሲዙ እኔ ተነብያለሁ የሚል ዱርዬ ማህበረሰብ እኮ ነው። በቃ ይሄንን ስናገር ብዙ ሰው ቅር ሊለው ይችላል። ማለት ዱርዬዎች ቅር አይላቸውም። ዱርዬነታቸውን የሚያምኑ ናቸውና በጣም ክብር አለ ለነሱ። ጫዋነን የሚሉ ግን በክርስትና መልክ ተሸፍነው እንዲህ አይነት ነገር የሚሰሩት እነዛ ዱርዬ ብሎ ባለም ያሉ ከቤተክርስቲያን ውጭ ከሚናቁት በላይ ቀፋፊ ስራ ነው የሚሰሩት። በጣም ብዙ ተከታይ ያላቸው እኮ ብዙ ተከታይ መኖሩ አይደለም እኮ ሰይጣን እኮ ብዙ ተከታይ ያለው፣ ክርስቶስ እኮ ጥቂት ተከታይ ነው ያለው። ከብዙ ተከታይ መካከል 11 ተከታይ የክርስቶስ ናቸው። በመጨረሻም በ3 ዓመት ተኩል የሞታ አስነስቶ ሽባ ተርትሮ ጉንድሽ ቀጥሎ ያለን ሁሉ ታምራት አድርጎ እኮ ክርስቶስ 11 ሰው ነው ያገኘው። ከ12 ሐዋርያት 11 ከዛም ደግሞ ከእናቱ ከወንድሞቹ ምናምን ጋር ብሎ 120 እኮ ናቸው በ3 ዓመት ውስጥ ያገኘ። እንዴ ክርስቶስን ዓለም ሁሉ ሊቀበለው ይገባ ነበር። ትክክል ቢሆን ማን ነው ታዲያ ተከታይ ብዙ ያለው? ሰይጣን አይደለ? አየሁ። ስለዚህ የሚለካው በብዙ ተከታይ አይደለም። ኮንቴንቱ ምንድን ነው? መልእክቱ ምንድን ነው? ክርስትና ነው። ክርስትና ከሆነ ክርስቶስን ይመስላል። የክርስቶስ መልእክት አለው። የቤተ ክርስቲያን ትምህርት አለው። የሐዋርያቱ ትምህርት አለው። ይህን ሁሉ ማየት አለብን። ስለዚህ እነዚህ ሰዎች ጋር ስትሄድ ትምህርቱ የላቸውም። ትንቢት ነው የሚሉት። ትንቢት ደግሞ ማንም አንተ ተነስተ ዛሬ እነሱ የሚተነብዩትን ትንቢት መተንበይ ትችላለህ። መገመት ነው። አንደኛ መገመት ነው። ሁለተኛ ሳይኮሎጂ ነው።
የሳይኮሎጂ መጽሐፍቶች አንብበ ጆኒ እዚህ ላይ ግን ልጠይቅ የነቢያት ተቃዋሚ ነህ? ነቢይ ለሀገር ያስፈልጋል፣ ለወንጌላውያን ቤተክርስቲያን ያስፈልጋል። በጣም ብዙ ሰው ደግሞ ተጠቀምን ይላሉ። ግን አንተ በኃይለኛው በጣም ጠንከር ባለ መልኩ ትቃወማለህ። እኔ የነቢያት ተቃዋሚ አይደለሁም። በአዲስ ኪዳን በቤተ ክርስቲያን ውስጥ ነቢያት ይኖራሉም አሉም ብዬ ማመን መሰረቴም ሙሉ ወንጌል ነው። እኔ ፔንቴኮስታል ውስጥ ነው ያለሁት፣ ሙሉ ወንጌል ውስጥ ነው ያደግኩት። ነቢያት ጸጋውን በጣም ነው የምወደው። በጣም ከሚጸልዩ ሰዎች መካከል ላይ ደግሞ በትንቢትም ጸጋ አገለግላለሁ። ተቃዋሚ አይደለሁም። ያልኩ ያለሁት ምንድነው የእግዚአብሔር መንፈስ የሚሰራውና እነሱ የሚሰሩት ይለያያል። የእግዚአብሔር መንፈስ የመጣው ክርስቶስን ሊያከብር ነው። እሺ ክርስቶስን ሊያከብር አይደል? በቤተ ክርስቲያን ውስጥ ያሉት እንጂ የእግር ኳስ ትንቢት ሊናገር አይደለም። እክሱል እኮ ነው ማለት አይደለም። የእንጀራና የሽሮ በርበሬ ጉዳይ የሆነ የቁማር ጉዳይ ሊያወራ የመጣ መንፈስ የለም። መንፈስ ቅዱስ እኮ ቅዱስ አምላክ ነው። አላየንም፣ አላነበብንም። መጽሐፍ ቅዱሳችን ላይ የለም እንደዚህ አይነት ነገር። መጽሐፍ ቅዱስ ላይ እኮ በአዲስ ኪዳን ነቢያት ነበሩ። ጳውሎስና ባርናባስን ለጠራዋቸው ሥራ ለዩልኝ ያሉት ምዕራፍ 13 ላይ ሐዋርያት ሥራ ላይ ነቢያት ናቸው። ወዴት ለይቶ ወዴት ላካቸው? መንፈስ ቅዱስ ለጠራዋቸው ብሎ ወደ ወንጌል። ከዛ በኋላ መከራ ወደሚቀበሉበት ነው የሄዱት። አይተዋል። አሁንም ተነብያለን የሚሉት ምንድን ነው የሚሉ እንዴ? እነሱ አሜሪካ ትሄዳለህ በርገር ትበላለህ ነው ትንቢት። ይሄን ሊያወራ ነው መንፈስ ቅዱስ የመጣው የምትለኝ? ስለ ኑሮ፣ ስለምትለብሰው፣ ስለምትጠጣው፣ ስለምታረገው ጫማ፣ ልብስ ምናምን የሚያወራ ትንቢት የሚናገር መንፈስ ቅዱስ ነው አይደለም። ይሄንማ እኮ አገራችን ውስጥ እኮ ይሄን የሚሰሩ ጠንቋይ ተብለው በሃይማኖት ያልተሸፈኑ ብዙ አሉ። ህዝባችን ወደ ጠንቋይ አይከብድም። ግን ከጥንቆላ ጋር ማወዳደር ምንም አይከብድም። ለምንድን ነው የማይከብድ? ብዙ ተከታዩ ለምሳሌ እዩ ጩፌን ስትቃወም አይቻለሁ። እሱ በቴሌቪዥኑ ነው በደንብ የማየው። በዛ አገልግሎቱ ብዙ ሚራክል ነገሮች ይደረጋሉ። አልፎ ተርፎ ብዙ ሰው ይድናል። እንግዲህ ደግሞ ሲሄድ አይታል። ወደ የክፍለ ሀገሩ ሲሄድ ከአንድ መሪ ባልተናነሰ ተቀባይነት ያለውን ሰው በድፍረት እንዴት ስትናገር አይከብድም? በጣም ጥሩ። እኔ አሁን እንደዚህ ከጠየከኝ እዩ ጩፋ ብዙ ህዝብ ይከተለዋል። ከመሪ በላይ ደቡብ ላይ ይከተሉታል። የደቡብ ትውልድ የደቡብ ህዝብ እኮ የዋህ ህዝብ ነው። ኢየሱስ ክርስቶስን አባቶቻቸውና አባባው እንዳሮ የሚባሉ በጣም ብዙ አባቶች እነ ተስፋዬ ጋቢሶ ታላላቅ አባቶቻችን የምንላቸው በወንጌል አማኞች ውስጥ ህይወታቸውን የምንመኛቸው አባቶች ያለፉም የሞቱም ለወንጌል ቆርጠው የነበረ ምድሪቱን ከጣዖት አምልኮ ለክርስቶስ የማረኩ እኮ የእግዚአብሔር ጸጋ የተገለጠባቸው ታላላቅ አባቶች ነበሩ። የአባቶቻቸው ልጆች ኢየሱስን እንጂ ሌላ ስለማያውቁ ኢየሱስ ሲባል ደስ ስለሚላቸው ብቻ ክርስቶስን ስለሚወዱት ብቻ የሚሸወድ ህዝብ እንጂ መጽሐፍ ቅዱሳዊ ነው ወይ አገልግሎታቸው ስትል አይደለም። ለምን እንዳልሆነ ልንገር። እዩ ጩፋ በጣም ብዙ ህዝብ ይሰበስባል ደቡብ ላይ። ለምን የኦንሊ ጂሰስ ህዝብ በዛ? ኦንሊ ጂሰስ በስቷል በደንብ እንጂ ምንም እኮ አትለየውም። ለምሳሌ ኦንሊ ጂሰስ ማለት የክርስቶስ ተቃዋሚ ነው። የአብም ወልድም መንፈስ ቅዱስም ኢየሱስ ነው የሚል ሞዳሊስቲክ የሆነ ትምህርት ነው ያላቸው። ስህተት ትምህርት ነው። አንድ ሰውዬ ተነሳው ብሎ በህልም ሰጠኝ ኢየሱስ 5 ጊዜ ተገለጠልኝ ብሎ መጽሐፍ ቅዱስን የሚያጣርስ ራእይ ሰጠኝ ብሎ ነው ወደ ደቡብ ሄደው። ደቡቦች ለምን ተቀበሉት? ከዛ ደግሞ ጉጂ ኦሮሚያ ክልል ለምን ተቀበሉት? አዮ ኢየሱስ ስላለ ስለመጣ ነው። ስለዚህ ኢየሱስ ሲባል ይሄ የዋህ ህዝብ ከኢየሱስ ውጪ ሌላ ነገር ስለማያውቅ ባክግራውንዱ ከዛ የክርስቲያን ልጆች ናቸው። ዝም ብለው እንጂ መጽሐፍ መርምረው አውቀው አይደለም። ሐሰቱን ከእውነት ለይተው አይደለም። አየህ ሄደው ዘይት ይዘውላቸው ጭነውላቸው ነው የሚሄዱት። ደሃውን ህዝብ ዘይት በ1000 ብር ይሸጡለታል። እችን የምታክል ብልቃጥ ከዚች በላይ የምታክል ብልቃጥ በ1000 ብር ይሸጡለታል። ካገኙ በ10000 ብርም ይሸጡለታል። ስለዚህ ኮንፈረንሶችን የሚያዘጋጁት የሚሰበስቡትን ብር አስበው ነው። የሚሄዱበት ወቅት የቡና ወቅትና እንደገና የተለያየ ገንዘብ ገበሬው የሚያገኝበት ወቅት ላይ ነው። ቲቪ በስሌት ነው። ቲቪ ስላላቸው ቲቪ ከተማ ውስጥ ያለ ኢንተርኔት ይጠቀማል። አሁን እኮ አውሮፓ ምናምን እነ እዩ ጩፋ የሚጋብዛቸው የለም። ነቅተዋል። ወንድሞች በሰሩ ስራ ከዚህ በፊት የነበረውን ታውቃለህ። አቤል አቡና፣ ማንሻሎም፣ ኤርሚያስ ምናምን እነዚህ በተሰራው ስራ ብዙዎች ነቅተዋል። በተለይ አቤል አቡና በጣም ዋጋ በመክፈል አማንሻሎምም እንደዛው በዚህ ነገር ብዙዎች ነቅተዋል። የነሱ ግሩፕ ነው እንዴት? ግሩፕ አትበለኝ። ግሩፕ የለኝም። አብረ ማለት አይ እኔ ግሩፕ ሳይሆን ወንድሞቼ ናቸው። ወንድም ነኝ። ሐሳብ ትሰጣለህ። እነሱ ግን ያው የእያንዳንዳቸው የራሳቸው ጠንካራና
ደካማ ጎን አላቸው። አይ ነው አሁን ይሄ ስለተሰራ ብዙዎች ነቅተዋል። ስለዚህ ቴሌቪዥን